ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ውድ የትኩስ መረጃ ሁለት ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ እንዲበዛ ዘወትራዊ ምኞታችን ነው። ዛሬም እንደተለመደው በአዲስና ሰበር መረጃ ወደ እናንተ መጥተናል። በዛሬው መሰናዳችን ደግሞ ድምፃዊ አንዱዓለም ጎሳን የተመለከቱ አዳዲስ መረጃዎች በአሁኑ ሰዓት በስፋት እየተሰራጩ ይገኛል። ድምፃዊ አንዱዓለም ጎሳ እጅግ አሳፋሪ አስነዋሪ ድርጊትን ሲያደርግ የሚያሳይ ምስል በአሁኑ ሰዓት በሶሻል ሚዲያ ላይ ተሰራጭቶ እጅግ መነጋገሪያ ሆኖ ያለ አንድ ፎቶ አለ። ይህም ፎቶ በተመለከተ ደግሞ እጅግ አነጋጋሪ የሆኑ ነገሮች ከጀርባው እየተነሱ ይገኛሉ። ከዚህ ጋር በተያያዘ የሟች ቀነኒ ወላጅ አባት የሆኑት አዱኛ ዋቆ ስለ ልጃቸው አሟሟትና ስለ አንዱዓለም ደግሞ ያልተሰሙ ድብቅ ነገሮችን ተናግረዋል። እነዚህን በተመለከተ እኛ በስፋት የምናስቃኛችሁ መረጃ አለን። አብራችሁን ቆዩ። ሌላው ደግሞ ከዚህ ጋር በተያያዘ ተወዳጁ አርቲስት ሳምሶን ታደሰ ወይም ቤቢ ትዳሩን መፍታቱ ተሰማ። በአሜሪካም ደግሞ ሌላ አዲስ የህይወት ምዕራፍ እንደጀመረ አሁን ላይ እየወጡ ያሉ መረጃዎች ያሳያሉ። እነዚህንም በተመለከተ ዝርዝር መረጃ ስላለን በስፋት የምናስቃኛችሁ ይሆናል። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆይታችሁ ሙሉ መረጃው እንድትሰሙት በአክብሮት ይጠይቀን። በቆይታችሁም ታዲያ ትኩስ መረጃ ሁለትን ሰብስክራይብ እንዲሁም ደግሞ ዘወትር የምንለቃቸውን አዳዲስና ፈጣን መረጃዎች እንድታገኙ የደወል ምልክቷን በመጫን ትወዳጁን ዘንድ በአክብሮት እየጠየቅን እናንተም በዚህ ጉዳይ ላይ የራሳችሁን ሀሳብ አስተያየት ዘወትር እንደምንላችሁ በታች በኮመንት መስጫው ስር አስቀምጡልን እያለን ወደ መረጃዎቹ አመራን። በድጋሚ መልካም ቆይታም። ረጅም ዓመታትን በትዳር ቆይተው ለብዙ አርቲስቶች ምሳሌ መሆን ይችላሉ የተባሉት ተወዳጁ አርቲስት ቤቢ ሳምሶን ታደሰና እንዲሁም ተወዳጇ አቀንቃኝ ዳግማዊ ፀሐዬ አሁን ላይ በሰው አይን ውስጥ ሳይገቡ አይቀሩም እየተባለላቸው ይገኛል። በዚህ ሰዓት እየሰማ እንደምንገኘው ከሆነ ተወዳጁ አርቲስት ሳምሶን ታደሰ ከሀገር መኮብለሉ ተሰምቷል። በኮበለለበትም ሀገር ሌላ አዲስ የህይወት ምዕራፍን እንደጀመረ አሁን ላይ የወጡ ያሉ መረጃዎች ያሳያሉ። እነዚህንም በተመለከተ ጥቂት እናስቃኛቸዋለን። ከዚህ ጋር በተያያዘ ደግሞ የቀነኒ ወላጅ አባት በትላንትናው ዕለት ያስተላለፉት መልእክት አሁንም ድረስ ብዙዎችን እያነጋገረ ይገኛል። በትላንትናው ዕለት የቀነኒ ወላጅ አባት የልጄ ደም ፈሶ እንዳይቀር አሁንም ፍትህ ለልጄ ብለው እየጮሁ ይገኛሉ። ሌላው ደግሞ የቀነኒ ወላጅ አባት ስለ ልጃቸው ያስተላለፉት እጅግ አነጋጋሪና ወዛጋቢ ነገርም አለ። ልጄ ራሷን አጥፍታለች ብዬ አሁንም አላምንም። ስለዚህ የልጄን ደም እፈልጋለሁ። አንዳንዶች የልጄን ደም ለመደበቅ የምትሯሯጡ አካላት አላችሁና ከዚህ ድርጊታችሁ እንድትቆጠቡ በአክብሮት እጠይቃለሁ ሲል ሀሳባቸውን ሰጥቷል። ከዚህም ባለፈ ደግሞ ሌላ ማስፈራሪያና ዛቻም እየደረሰባቸው እንዳለ የቀነኒ ወላጅ አባት ተናግረዋል። እዚህ ጋር ደግሞ ብዙዎችን እያነጋገረ የሚገኘው የቀነኒ ወላጅ አባት ያስተላለፉት መልእክት አሁንም ድረስ ለልጃቸው ፍትህ እንደሚፈልጉ ሲናገሩ ተስተውሏል። ነገር ግን የልጃቸው ፍትህ ተድበስብሶ እንደሚቀርም አንዳች ውስጣቸውን የሚነግራቸው ነገርም እንዳለ ከኒህ ሰውዬ ንግግር መረዳት ይቻላል። ምክንያቱም ደግሞ ድምፃዊ አንዱዓለም ጎሳ ለባለስልጣናቶቹ ቅርብ መሆኑን ተከትሎ ምናልባትም በነፃ ሊለቀቅ ይችላል የሚልን ሀሳብ ብዙዎች ያነሳሉ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁ አስተያየቶቹን በታች በኮመንት መስጫው ስር አስቀምጡልን። ሌላው ደግሞ ድምፃዊ አንዱዓለም ጎሳ ይህ ፕሮግራም ከተካሄደበት ከጥቂት ሰዓታት በኋላ እጅግ አነጋጋሪና ወዛጋቢ ፎቶዎች በሶሻል ሚዲያ ላይ ሲሰራጩ ተመልክተናል። ድምፃዊ አንዱዓለም ጎሳ እጅግ አሳፋሪ አስነዋሪ የሆነ ድርጊትን ሲያደርግ የሚያሳይ ፎቶ በሶሻል ሚዲያ ላይ በስፋት ተሰራጭቶ ብዙዎች መነጋገሪያ ሆነውበት ይገኛሉ። ብዙዎች ይህንን ፎቶ ሲያዩ ምናልባትም ድምፃዊ አንዱዓለም እውነተኛ ህይወቱ ይሄ ነው፣ ካሜራ ላይ ብቻ ነው ምናልባት እንደዛ ሆኖ የሚታየው ልጅቷንም ገሏታል ብለው እየደመደሙም ይገኛሉ። ከዚህ ፎቶ ጋር በተያያዘ አነጋጋሪነቱ አሁንም ቀጥሏል። ከዚህ ጋር በተያያዘ ደግሞ ተወዳጁ አርቲስት ቤቢ ሳምሶን በአሁኑ ሰዓት እየሰማ እንደምንገኘው ከሀገር ኮብልሎ በአሜሪካ እንደሚገኝ አሁን ላይ እየወጡ ያሉ መረጃዎች ያሳያሉ። በአሜሪካም አዲስ ህይወት እንደጀመረና በአፍቃሪው እንደተወሰደ አሁን ላይ እየወጡ ያሉ መረጃዎች ያሳያሉ። ከዚህ ቀደም በሀገራችን አርቲስቶች ታሪክ ታይቶ የማይታወቅ ለረጅም ዓመታት የቆየ ትዳር የነበራቸው ተወዳጁ አርቲስት ሳምሶን ታደሰና ተወዳጇ አቀንቃኝ ዳግማዊ ፀሐዬ እጅግ አነጋጋሪ የሆኑ ሰዎች እንደነበሩ ይታወቃል። በትዳራቸው ለረጅም ዓመታትን ቆይተው 10 ዓመት ገደማ የቆዩ ቢሆንም በመካከላቸው ደግሞ 3 ልጆችን ማፍራት የቻሉ ተወዳጅ አርቲስቶች ነበሩ። ነገር ግን ለብዙ አርቲስቶች ምሳሌ መሆን ይችላሉ የተባሉት እነዚህ ጥንዶችም ትዳራቸው ብዙም መዝለቅ ሳይችል ከሰሞኑ አዳዲስ ነገሮች ሲነሱበት ቆይቷል። በትዳራቸው ላይ ደግሞ እጅግ አነጋጋሪ አወዛጋቢ የሆኑ ነገሮችም ተፈጥረው እንደነበረ ይታወቃል። አሁን ላይ እየሰማ እንደምንገኘው ከሆነ ደግሞ ተወዳጁ አርቲስት ሳምሶን ታደሰም ወደ አሜሪካ መኮብለሉ ተሰምቷል። አፍቃሪው በአሜሪካ እንደወሰደችውና
እሷ ጋም አዲስ ትዳር ሊጀምር እንደሆነ አሁን እየወጡ ያሉ መረጃዎች ያሳያሉ። ሌላው ደግሞ ተወዳጇ አቀንቃኝ ዳግማዊ ፀሐዬም በዚህ ጉዳይ ላይ አስተያየቷን ሰጥታለች። ሳምሶን የቀድሞ ባለቤት የሆነችው ዳግማዊ ፀሐይም ስለ ባለቤቷ አስከፊና ስለ ባለቤቷ አስነዋሪ ድርጊቶችም አንዳንድ ነገሮችን ተናግራለች። ስለ ባለቤቷ ስትናገር ባለቤቷ እንደሚደበድባትና ዘውትር እንደሚጨቃጨቁም ጭምር የተወዳጁ አርቲስት ሳምሶን ታደሰ ባለቤት የሆነችው የቀድሞ ባለቤቱ ዳግማዊም አስረድታለች። ከዚህ ጋር በተያያዘ በመካከላቸው የተፈጠሩት ሶስቱ ልጆችም ወደ አሜሪካ ሊያስኮበልላቸው እንደሚችል አሁን ላይ የወጡ ያሉ መረጃዎች ያሳያሉ። ሳምሶን ታደሰ ከዚህ ቀደም ከባለቤቱ ጋር እጅግ ሰጣ ገባ ውስጥ ገብተው እንደነበረ ይታወቃል። ነገር ግን በነ ፓስተር ቸሬ አራጋቢነት ነገሩን ለመርገብ ቢሞክርም ነገሮች ሳይስተካከሉ ቀርተው አሁን ያሉበት ሰጣ ገባም ተባብሶ ቀጥሏል። በኢትዮጵያ የፊልም ኢንዱስትሪ ትልቅ አሻራውን ማኖር የቻለው ተወዳጁ አርቲስት ሳምሶን ታደሰ በአሁኑ ሰዓት እጅግ አነጋጋሪና አወዛጋቢ የሆኑ ድርጊቶችን እያደረገ ይገኛል። ከዚህ ጋር በተያያዘ ደግሞ ባለቤቱ ልጆቼን ሊቀማኝ ነው ስትል በሶሻል ሚዲያ ላይ አጋርታ ነበረ። ይህንን በተመለከተ ደግሞ ሳምሶን ታደሰ እጅግ አነጋጋሪ አወዛጋቢ የሆኑ ነገሮችን እያደረገ የቆየ ቢሆንም በአሁኑ ሰዓት ደግሞ ብዙዎችን እያነጋገረ የሚገኘው ጉዳይ ደግሞ እንዴት ትዳሩን ሳይፈታ ሌላ ትዳር በትዳር ላይ ይደርባል የሚለው አሁንም ድረስ አነጋጋሪነቱ ቀጥሏል። ከዚህ ጋር በተያያዘ ደግሞ ሳምሶን ታደሰም ወደ አሜሪካ ያስኮበለለችው አፍቃሪው እንደሆነች አሁን ላይ የሰማናቸው አንዳንድ መረጃዎች ያሳያሉ። ከዚህ ቀደም ከባለቤቱ ጋር ግጭት ውስጥ የነበረው ግጭታቸው እጅግ ተካሮና እነ ፓስተር ቸሬ ገብተውበት መረጋጋት ያልቻለው ትዳር ወደ መፍረስ መድረሱ እውን ሆኖ አሁን ላይ ደግሞ አነጋጋሪ ሆኖ የሚገኘው ጉዳይ ደግሞ ብዙዎችን በዚህ ሰዓት ግር ያስባለው ከዚህ ቀደም ታርቀው ከነበረ አሁን ለምንድነው ሳምሶን ወደ አሜሪካ የኮበለለው የሚለው የብዙዎቻችን ጥያቄ ነው። ከዚህ ጋር በተያያዘ ተወዳጁ አርቲስት ሳምሶን ታደሰ አፍቃሪው ፕሮሰሱን ቀድማ እንደጀመረችለት ተናግሯል። እንግዲህ ወደ ተመልካቾቻችን እኛ ትዳራቸው ቢቀጥል እጅግ ደስተኛ ነበርን፣ ነገር ግን መሳካት አልቻለም። እናንተም በዚህ ጉዳይ ላይ የራሳችሁን ሀሳብ አስተያየታችሁን መጻፋችሁን እንዳዘነጉ እያለን ለዛሬ ያዝንላችሁ መሰናዶ ይህን ይመስል ነበረ። ቀጣይ በሌላ ፕሮግራም በሌላ መሰናዶ እስከምንገናኝ ድረስ በያላችሁበት መልካም ቆይታ። እናንተም እንዲህ አይነት ትኩስና ፈጣን መረጃዎች ደግሞ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ እያለን ለዛሬ ያዝንላችሁ ፕሮግራም እዚህ ላይ አበቃን። ቀጣይ በሌላ ቪዲዮ በሌላ መሰናዶ እስከምንገናኝ በያላችሁበት ቸር ሰንብቱልን።